አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች በዓለም ዳርቻ ያላችሁ እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ሰላም ብያለሁኝ። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ያው አዲስ ጀማሪ ነኝ። ሰብስክራይብ አድርጉኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ በትህትና ጠይቃለሁኝ። ያው እንግዲህ እስከ ዛሬም እኔ በተለይ ስደት ያለን ብዙ ሰዎችን ስናበረታታ፣ ስንደግፍ፣ ስናግዝ እንደሆነ ሁሉም ሰው ያውቃልና ማለት ነው። እና የሰው ልጅ ደግሞ እገዛ ማለት በገንዘብ ብቻ አይደለም፣ በሀሳብ ስህተት ካለ ያንን ስህተት ደግሞ እንዲስተካከል ይሄ ነው ብሎ በስነ ስርዓት ኮመንት መጻፍ ይሆን በሌላ መንገድ ምክር መስጠት፣ ማበሸር፣ ይሄ ራሱ ትልቅ እርዳታና ድጋፍ ነው ማለት ነው። የሰው ልጅ ግዴታ በብር ብቻ አይደለም። ያው መልካምነት ለራስ ነው፣ አይከፈልበትም። እኔን ሰብስክራይብ ላይክ ብታደርጉኝ ያው እናንተ ምንም አትጎዱም፣ እኔ ግን ይጠቅመኛል ማለት ነው ውዶችዬ። እና ሰብስክራይብ አድርጉኝ እላችኋለሁኝ። ዛሬ የማሳያችሁ ከቲክቶክ ላይ እንዴት ያለ ወተርማርክ ዳውንሎድ እንደ ቪዲዮ ዳውንሎድ እንዴት ማድረግ እንዳለብን ነው ማሳያችሁ። እና ኢንሻአላህ በመልካም እና በጥሩ ጥሩ ቪዲዮዎች ወደ እናንተ መጣ ይሆናል። ለራሴ የጠቀመኝን እና ለእናንተም ደግሞ ይጠቅማቸዋል ብዬ የማስባቸውን አንዳንድ ቪዲዮዎች እየሰራሁኝ እየበቀላለሁኝ እና ከጎን የሆናችሁ እንድታግዙኝ እንድታበረታቱ በድጋሚ ጠይቃለሁ። አሁን ቀጥታ የምንሄደው ወደ ቲክቶክ ማለት ነው። ቲክቶክ ላይ እንገባለን። እንገባና አንድ ቪዲዮ ሰርቼ እንትን ብዬ አሳያችኋለሁ ማለት ነው። ያው በእርግጥ ይሄ ነገር አይመከርም፣ የሰው ቪዲዮ ማውረድ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር አስፈላጊ ሆኖ ስታገኙት ማለት ነው። ለዛ ነው እንጂ ያው የሰው ቪዲዮ እንደዛ አድርጎ ማውረድ አይመከርም። እኔ አሁን በነገራችን ላይ ራሴ ቲክቶክ ራሴ የሰራው ቪዲዮ ነው። እዚህ ላይ አንዴ እንገባለን። ከዛ በኋላ ይሄን ሶስት ነጠብጣቧን አንዴ ነካትና እንገባለን። ከዛ በኋላ እንደዚህ አንድ ጊዜ ኮፒ አድርገን ቪዲዮውን እንይዘዋለን። ኮፒ ካደረግነው በኋላ ቪዲዮውን ኮፒ ያደረግነው አሁን ደግሞ ይሄን ቴሌግራም ተጭነን ቴሌግራምን ስንጫነው ወደ ቴሌግራም ይወስደናል ማለት ነው። እሺ አንዴ ተጭነነው እንሄዳለን። ኦኬ ከዛ በኋላ ያው ትንሽ እስከሚከፍትልን እንጠብቀዋለን ማለት ነውና ኦልሬዲ እኔ ከዚህ በፊት ያው አውርጄው ስለሆነ ይመጣልኛል ፊት ለፊት። ግን እናንተ እዚህ ሰርች ባሯ ላይ ቲክቶክ ዳውንሎደር ብላችሁ ትጽፋላችሁ ማለት ነው። ያው እንደዚህ ይታያችኋል፣ እንደዚህ ይመጣላችኋል ማለት ነው። እዚህ ሰርች ባር ላይ ቲክቶክ ዳውንሎደር ብላችሁ ትጽፉ እንደዚህ ይመጣላችኋል። ከዛ በኋላ እቺን አንዴ ስነኩትና እንደዚህ ትገባላችሁ ማለት ነው። ኦኬ እንደዚህ አሁን ከመጣ በኋላ ይሄንን እንደዚህ ይመጣልናል። ባዶ ቦታ መጻፊያ ቦታ እዚች ጋር አንድ ጊዜ ጫን ብለን እንደዚህ እንይዘዋለን ማለት ነው። እንደዚህ ስንይዘው እንደዚህ ይመጣልናል። እቺ የመጀመሪያዋን አንዴ እንጫናታለን ማለት ነው። ከዛ በኋላ እዛ ኮፒ አድርገን ያስቀመጥነው ሊንክ የቪዲዮ ያው ይሄ መጥቶልናል ማለት ነው። አሁን ምንድነው የምናደርገው? ይሄን ዳውንሎድ የሚለውን ነው የምንጫነው ማለት ነው። ኦኬ ይሄው ዳውንሎድ የሚለው እንደዚህ ይመጣልናል። አሁንም ደግሞ ይሄንን ነው አንዴ የምንጫነው ማለት ነው። ያው በቃ አሁን እየጫነልን እያወረደ ነው ማለት ነው። መጨረሻ ላይ ይሄን ተጭናችሁ ትጨርሳላችሁ ማለት ነው። ከዛ በኋላ አለቀ እና አሁን ጨረስን ማለት ነው። አሁን ቀጥታ ወደ እንትን ስንሄድ ቪዲዮውን እዛ እናገኘዋለን ማለት ነው። ቪዲዮውን ቀጥታ ጋላሪ ውስጥ የምናገኘው ይሆናል እና መልካምነት ለራስ ነው። ያው የስደትን ህይወት ብዙዎቻችሁ ሶሻል ሚዲያ የምትጠቀሙ ሰዎች ታውቁታላችሁ።
ስደት ላይ በተለይ እህቶች እኛ ከራሳችን የበለጠ ለሰው ለቤተሰብ ነው የምንኖረው የምንደክመውና እኛ ደግሞ እንደዚህ የሆነ ሰዓት እርዳታ ወይ ድጋፍ የፈለግን ሰዓት በነገራችን ላይ ቅድምም ተናግሬያለሁ። እርዳታ ማለት የገንዘብ ብቻ አይደለም። ለአንድ ለተቸገረ ሰው ገንዘብ መዘርጋት ብቻ አይደለም እርዳታ ማለት እና ሀሳብ መስጠት፣ ነገሮች ያን ሰው ጊዜ ሰጥቶ ማዳመጥ፣ ሀሳብ መስጠት ትልቅ ነገር ነው ማለት ነው እና በተለይ ስደት ላይ ያለን እኛ እህቶች በጣም ብዙ ነገር ያስከፋናል። የሚያዳምጠን ሰው፣ ጊዜ የሚሰጠን ሰው እንፈልጋለን ማለት ነውና ያ ነውና ብዙ ጊዜ እኛ ለተቸገረ ስንደርስ እየከፋውን ስናጽናና ከጎኑ ስንሆን ነው እንጂ እኛ ግን የሆነች ነገር የገጠመን ሰዓት እንኳን በሚዲያ ላይ ያለው ሰውን ይቅርና ቤተሰብ ራሱም ያን ያህል አይረዳንም ማለት ነው። እውነቴን ነው። ይሄ ነገር ምናልባት ሁላችሁም ገጥሟችሁ ሊሆን ይችላል። በእርግጠኝነት እኔ ብቻ ነኝ ብዬ አላስብም። ለምን ብዙ እህቶቼ በተለያየ አጋጣሚ እዚህ ስደት ላይ የምታወቃቸው ከኔ ተመሳሳይ ነገር እንደዛ ስለሚሉኝ ማለት ነውና እና ቤተሰብ እንኳን አይረዳንም አያዳምጠንም ማለት ነውና ያኔ እዚህ የስደት ህይወት ተመችቶን ደስተኛ ሆነን የምናሳልፍ ነው የሚመስላቸው። የስደት ህይወት ምን ያህል ከባድ እንደሆነ እዚህ ስደት ላይ መጥቶ የመጣ ሰው ብቻ ነው የሚያውቀው ማለት ነውና በተለይ ሀገር ያለ ሰው ይሄንን አይረዳም። እኛ ግን ያው በደንብ እናውቃለን እና ለኩል ያህል አልሐምዱሊላህ። እና እኔ ደግሞ ሀሳብ ምክር የምሰጣችሁ ስደት ያላችሁ እህት ወንድሞቼ፣ በተለይ ሴቶች ጠንካራ ሆኑ። እንደገና ደግሞ 100% እስከምትወርቁ መጠበቅ የለባችሁም። ያኔ ማንም እንደማያነሳችሁና ማንም ደርስላችሁ እንደማይችል ታውቃላችሁ። ስለዚህ በቃ 100% እስከምትወርቁ አይደለም ተንገዳግዳችሁ ራሳችሁን ካላችሁበት ነገር ለማውጣትና ያን ነገር ተራምዳችሁ ማለፍ መቻል አለባችሁ ማለት ነው። ውስጣችሁንም ሞራላችሁንም እንደዛ ብላችሁ ማሳመን አለባችሁ። እንደገና ደግሞ አንድ ሀሳብ አለኝ። በተለይ እስበስኛ ራሱ እዚህ ስደት ያለን ሰዎች አንተጋገዝ። የምናግዘው የምንረዳው በፎሎም ይሁን በላይክ በሰብስክራይብ በቃ ከኛ በላይ ያሉትን ያደጉትን ለእነሱ ነው ቲፎዞ የምንሆነው። እኛ እስበሳችን ቲፎዞ አንሆንም። ለምን እኛ ግን አንድ ነገር ሆነን ወደ ሚዲያ እንኳን ወተን እንደዚህ ያርጉልን ስንል መርጦ አልቃሽ ነው። ሁሉም መርጦ ነው እንደዚህ ታዋቂ ፌመስ የሆነ ሰው ነው መርዳት የሚፈልጉት ማገዝ ማለት ነውና የኔ ቤት ምስኪኑን አልሐምዱሊላህ እኔ እስካሁን በምንም ነገር ሰው ፊት አልቆምኩም። ሰው ፊት መቆም በጣም ከባድ ነገር ነው። ግን እንደዚህ በብዙ እህቶች አይቼ ያኔ ሰሚ እንኳን የላቸውም። እነሱ ግን እኮ በየቤቱ እርዳታ የተሰባሰበበት ቤት በጊፍት በላይክ በታብታብ በቃ ገንዘባቸውን አውጥተው በመስጠት ወደኋላ ማንም አይሉም። ወላሂ አውቃለሁ ብዙ እህቶች እንደዛ እንደሚያረጉ። ግን እነሱ አንድ ነገር ሲደርስባቸው ቪዲዮ እንኳን የሚሰራ የለም። እሺ ብለው አይሰሩም ማለት ነው ታዋቂዎቹ። እና እኛ አስበሳች መረዳዳት መደጋገፍ አለብን። ኦኬ መተጋገዝ አለብን። በቃ የሰው ልጅ ደግሞ ሳይወርቅ ነው ማለት ሲሞቱ ማልቀስ ወይ ደግሞ ያ ሰው ከባድ ደረጃ ላይ ሳይሆን ገና ከቅርብ ሆነን ሀሳብ መስጠት አለብን። እንደገና እንዲያወራን ጊዜ መስጠት አለብን፣ ማዳመጥ አለብን ማለት ነው። እና ከምንም በላይ እኔ ከገንዘብ የበለጠ ሀሳብ ነው የምለው። ለምን እኔ ብዙ እውቀት ብዙ ሀሳብ እና እንትን የሚሰጠኝ ሰው በማጣቴ ብዙ የሚጸጽቱኝ ነገሮች ሰርቻለሁ። ብዙ ስህተት ሰርቼ ስላለፍኩ እና ከምንም በላይ የሰው ልጅ ምክርና ሀሳብ ትልቅ ነገር ነው ማለት ነውና እንደዛ እላችኋለሁ ውዶችዬ። መልካምነት ለራስ ነው፣ አይከፈልበትም። እና ሁላችንም በያለንበት አላህ ይጠብቀን። አመሰግናለሁ ስለተከታተላችሁኝ እና አሁንም በድጋሚ እንድታበረታቱኝ ሰብስክራይብ፣ ላይክ እንድታረጉልኝ፣ አስተያየታችሁ እንድታስቀምጡልኝ እጠብቃለሁ። አመሰግናለሁ።